ከዚህ አስፈሪ ትዕይንት ስንወጣ ራጃን እናገኘዋለን። ራጃ ህይወቱን ያለምንም ጭንቀት በቀላሉ የሚመራ ሸበላ ወጣት ነው። ለሱ በህይወት ውስጥ ብቸኛ ውድ ነገሩ አብረው የምትኖረው አያቱ ዴቪ ናት። መላው ቤተሰቧ ስላለቁባት ከራጃ ውጪ ማንም የላትም። ሌላኛዋ ደግሞ የልቡ ንግስት ፍቅረኛው አኒታ ናት። ነገር ግን አንድ ትልቅ ችግር አለ። አያቱ በአልዛይመር በሽታ ትሰቃያለች። በየ5 ደቂቃ ሁሉንም ነገር ስለምትረሳ ራጃን በጣም ታደክመዋለች። የሚገርመው ግን ለመብላትና መድኃኒት ለመውሰድ የምትረሳው አያቱ ከዓመታት በፊት የጠፋውንና እስካሁን ድረስ በጉጉት የምትጠብቀው ባለቤቷ ራጁን ግን አንድም ቀን አልረሳችውም። ራጃን በነገሩ እየተገረመ አያቴ መብላቱን ትረሻዋለሽ፣ እሱን ግን ጨርሶ አልረሳሽውም። ታዩ እባክሽ፣ እሱ እኮ ከሞተ ቆይቷል ይላታል። እሷ ግን አሁንም ድረስ በጽኑ ተስፋ ተጠብቀዋለች። አንድ ቀን የራጃ ጓደኛ በደስታ እየፈነጠዘ ወደ እነሱ ይመጣል። ከአዲሱ ፍቅረኛው ጋር ተዝናንቶ እንደነበረም ነግሯቸው የተነሱትን ፎቶ ያሳያቸዋል። ነገር ግን ፎቶውን ሲመለከቱ የራጃ አይን አንድ ቦታ ላይ ይቆማል። በፎቶ ጀርባ ላይ ያለውን ሰው ሲመለከት ይሄ እኮ አያቴ ነው ብሎ ያስባል።